ታሪካችን የሚጀምረው አንድ ሰው በአንድ ጠባብ ዋሻ ውስጥ እጁን አስገብቶ የሆነ ነገር ለማውጣት ሲሞክር ነው። ነገር ግን ቦታው በጣም ጠባብ ስለነበር እጁ እዚያው ተቀርቅሮ ይቀራል። ሰውየው እጁን ለማውጣት በኃይል ቢታገልም ሊሳካለት አልቻለም። ወዲያውኑ በፊቱ ላይ ከፍተኛ ህመም ስሜት ይታያል። ጓደኛው እጁን ጎትቶ ለማውጣት ቢሞክርም ነገሩ የባሰ እጁ እንዲቀረቀርና ህመሙ እንዲጨምር አደረገው። በመጨረሻም ሰውየው አቀማመጡን ቀይሮ ቀስ ብሎ እጁን ማውጣት ቻለ። ነገር ግን እጁ እንደወጣ ካልተጠበቀው ዋሻ ውስጥ በኃይል ውሃ መፍሰስ ይጀምራል። በዚህ ጊዜ ነው እንግዲህ ሰውየው ትልቅ ነገር ማጣቱን ያስተዋለው። ውድ የወርቅ ቀለበቱ ዋሻ ውስጥ ቀርታለች። ይህ ዋሻ የተለየ ሚስጥር እንዳለው ተረዳ። ከጥቂት ቆይታ በኋላ ግን የውሃው ፍሰት በድንገት ይቆማል። የዋሻውን ሚስጥር ለመፍታትና ቀለበታቸውን ለማግኘት አንድ ረጅም ቱቦ በባሩድ ሞልተው የባዕድ ርችት ክር አያይዘው ዋሻው ውስጥ ባለው ስንጥቅ ውስጥ ከተቱት። ከዚያም ሁለቱም ሮጠው ራቅ ባለ ቦታ ተደበቁ። ከጥቂት ሰከንዶች በኋላ ኃይለኛ ፍንዳታ ተከሰተ። ከዋሻው ውስጥ ውሃ በኃይል መውጣት የጀመረ ሲሆን ከውሃው ጋር አብሮ አንድ የሚገርም ጥንታዊ ሳጥን ተስፈንጥሮ ወጣ። በሳጥኑ ላይ የአደጋ ወይም የሞት ምልክት የሆነው የራስ ቅል ተቀርጾበታል። ይህ ሳጥን የውሃውን መንገድ ዘግቶ እንደነበረ ተረዱ። የሚገርመው ግን ያ ሁሉ ኃይለኛ ፍንዳታ ሳይበግረው ሳጥኑ ምንም ሳይሆን ሙሉ ሆኖ መገኘቱ ነው። ሳጥኑን በጥንቃቄ ሲመለከቱ በአንድ በኩል በሰም ታሽጎ አገኙት። ሰሙን አቅልጠው ሲከፍቱት በውስጡ አንድ ቁልፍ አገኙ። ቁልፉንም ተጠቅመው ሳጥኑን ሲከፍቱ ግን በውስጡ የነበረው ወርቅ ሳይሆን ለአምልኮ ወይም ለመስዋዕትነት የተቀመጠ የሚመስል አንድ ጥንታዊ የራስ ቅል ነበር። ምስጢሩን ይበልጥ ለመመርመር ወደ ዋሻው ዘልቀው ገቡ። በግድግዳው ላይ የተሳሉትን ምስሎች በማየት ይህ የራስ ቅል ከአንድ ትልቅ መስዋዕትነት ጋር የተያያዘ እንደሆነ ገመቱ። አሁን የጎደለውን የቀረውን የአጽም አካል አግኝተው ለመንፈሱ እረፍት መስጠት ፈለጉ። ወደ ውስጥ በገቡ ቁጥር ዋሻው ይበልጥ አስፈሪ እየሆነ መጣ። ድንገት ሮቢንሰን ሳያውቀው መሬት ላይ ያለውን ወጥመድ ረገጠው። ወዲያውኑ ከበስተጀርባ ያለው ትልቅ የድንጋይ በር በኃይል ተዘጋ። ሮቢንሰን በለስ ቀንቶት በፍጥነት ማምለጥ የቻለ ቢሆንም ጓደኛው ፍራይዴ ግን በሩ ተዘግቶበት ዋሻው ውስጥ ተቀረቀረ። ሮቢንሰን ዙሪያውን ሲፈልግ መሬት ውስጥ የተቀበረ ድንጋይ አገኘ። እሱን ሲጫነው በሩ ተከፈተ። አሁን ጉዟቸውን ቀጠሉ። ከፊት ለፊታቸው ትልቅ ገደል ላይ የተሰራ በጣም ጠባብና አሮጌ በጡብ የተሰራ ድልድይ አዩ። ሮቢንሰን በፍርሃት የተንቀጠቀጠ ድልድዩ ላይ መራመድ ጀመረ። መሃል ላይ ሲደርሱ ግን ጡቦቹ መደርመስ ጀመሩ። በከፍተኛ ጥረትና ሩጫ ሁለቱም ተሻገሩት። ነገር ግን አሁን ወደ ኋላ መመለስ የማይቻል መሆኑን ተረዱ። ይበልጥ ወደ ውስጥ ሲጓዙ አንድ ጫካና ትልቅ ሸለቆ አገኙ። በሸለቆ መሃል የራስ ቅል የሌለው አጽም የያዘ ድንጋይ መቃብር አገኙ። አጽሙን በጆንያ ውስጥ ከተቱት። ነገር ግን አንድ ሰው በሚስጥር ከዛፍ ጀርባ ሆኖ እንደሚከታተላቸው ጨርሶ አላወቁም ነበር። ለመመለስ ሲሞክሩ አንድ አስፈሪ የዱር ውሻ አያቸው። ወዲያውኑ ሌላ ሁለተኛ ውሻም ተከተላቸው። አደጋው የገባቸው ጓደኛሞቹ በኃይል መሮጥ ጀመሩ። ወደ ውሻው መግቢያ ጠጋ ብለው መንገዱን በዛፍ ቅርንጫፍ ቢዘጉትም ውሾቹ ሊቆሙ አልቻሉም። እንደገና ወደዚያ አደገኛና ሊደርመስ ወደ ተቃረበው ድልድይ ሮጡ። በፍርሃት ተውጠው ድልድዩን እንደገና ተሻገሩት። እነሱም ማዶ እንደደረሱ ድንጋዮቹ ከላይ መውደቅ ጀመሩ እና ድልድዩ ሙሉ በሙሉ ተዳመሰ። በተቻላቸው ፍጥነት ሮጠው ከዋሻው ወጡና መግቢያውን በትልልቅ ድንጋዮች ዘጉት። ነገር ግን ውሾቹ አሁንም አላበቁም። አንደኛው ውሻ እስከ ባህር ዳርቻ ድረስ ተከተላቸው። በዚህ ጊዜ ፍራይዴ ነገሩ ገባው። ያንን አጽም የያዘውን ጆንያ በፍጥነት ወደ ባህሩ ውስጥ ወረወረው። አጽሙ ውሃ ውስጥ እንደገባ እየጮኸ ሲያሳድዳቸው የነበረው አስፈሪ ውሻ ወዲያውኑ ዝም አለ። ከዚያም ቀስ ብሎ ዘወር ብሎ ሄደ። ይህንን ያየው ሮቢንሰን ውሾቹ የዚያን አጽም መንፈስ ይጠብቁ እንደነበር ተረዳ። አሁን አጽሙ ወደ ባህሩ ገብቶ መንፈሱ በመጨረሻ ሰላም ስላገኘ የእነሱም አደገኛ ተልዕኮ በዚህ አበቃ።